Hallå? Hallå? Bisa no? Vad kan du? Vad ska jag ställa? ካችላለሁ አብረን እንመርሻለን። ኦኬ ኦኬ ማሻ አሁን ይሄ ቋንቋ መሆኑ ነው። ትበልሰጋደኝ ምን ታረፊያለሽ? ምን ታፍሪያለሽ? እጂ የማያፍሩትስ እርሶ በስተርጅና አንድኛው እንደው የፈነዱ ወይዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሄዱ። እሱ ነው የቀሩት። ምን ትላለች እቺ ብልስ ሰውነቴ እኮ ኦኬ ነው። የሚያሳፍር መሰለሽ? ኧረ ወዲያ ከቆረ እች ምን ትላለችና ከንከፈቆኒ ዞኛ ወይኔ ጉዲያ ምን ይሻለኛል? ከቆኒ ዞኛ ምን ይሻለኛል? ኧረ ፍቅር ያዙት ከማይሆን የኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ። ዘፈኑን ከሆነ ሂጂና ዘፋኟን ጠይቃ። ሴትዮ አይበሉኝ የኮራ የጠራ ስም አለኝ። ደመረች ባንቲርኩ አይደል? ሸዋላ ዳመነ ጎጃም ፀሐይ ሆነ። ሸዋዬ ደግሞ ማነች? ተኛበት አይጮህብኝ ስራ ፈት እንደው የሚመክረው ታተዋል ለጤና ያርግልኝ። ኮምፕሌክስ አይጮህብኝ የሰው ኮምፕሌክስ እንዴት ነበር ያለው? አልገባኝም። ረባ ግባ ውሻ ድሮስ አንተ ገባህ? አንተ ደደብ አባት የገባበት ጉድጓድ ግባ ደነስ። የሞት ላይ እንገናኛለን። ግድ የለህም። ምን አለ አንተን እኮ ነው የምናገረው። ምንም አሉ እንዴት ነው የሚያደርግ? አንተ ምን ሆነህ አትናገርም? እንደሆንከው እንዴት ነው የሚጎፈለው? አንተ ስማው፣ አንተ ምንድን ነው የሆነው? አይ አሁን ጓደኛው ጠርታ አትበል፣ የትክክሉን ተናገር። ምንድን ነው የሆነው? አይ ስልክ ደውላ ጓደኛው ጠርታ ጓደኛው ፍቅረኛው በል ፍቅረኛ ያየው አይደለም እንዴ? አታካብድ። አንተ ንብረት ቢሆን ቆይ ግድ የለህም። ልብሱን አምጣለት፣ ሻው አምጣለት ልብሱን። እናቴና ናምሮ አየህ፣ ደህና የተራገ እንጨት መላክ ከጀመርክ ለአንገትህን ስለማትመለስ ወደ ቤት እሺ። አንቺ ቁጭ ብለሽ ቢሺ አጋቶራ አንተ ከረፈፍ እንከፍ ወንድ ከሆንክ ለምን ወጣ አታናገረኝም? እቺን ወንዳር ባሻሁን እስራ በማንጎ ሂደችና ጅጅጅ እንዲህ ተጀመረ። ማንነቴን ማለቋል እንደ ቀረ ሁለት ቦታ ሰንቄው ለቦታ ወለዚህ ጫማ ምን ለምን ነው አንቺ እኔ ነኝ ላንቺ የደወልኩት። አንቺ እኮ እንጂ ቁጣህን አስወልቄ እኮ ሰው ያደረኩት የሰደኝ እንጂ እውነትሽን ነው። ካዝና የመሰለው ተረከዝሽ አካል የሆነ እኮ ነው በገዛሁልሽ ኮንጎ ጫማ ነው። ኧረ ንገሪኝ ባሻ ምን ነው የሴቶቹ ጉዳይ ተው እናቴ። አንተ ተስፋ ነው ንግግሬ። እኔ ለኛ እንዴት የአንበሳ ጫማ ሲገዛልኝ አላወልቅም ብዬ ከእንደ ጫማ የተኛሁት እኔ ሰዳኝ እንጂ ንገርሻ። እንግዲህ ሴቶቹ ሲያረጉ አይቼ ሊፕስቲክ ገዝቼ ፊቴን ሁሉ የተለቀለኩት እኔ ባሻ ነኝ። አንተ ስለወጣ በር ላይ ተለጥጋ በሰች አይደለም ወድ ከማን ጋር ናንጂ ነትሽና ባሻ አይደው ወላቢያ ይሄ ወጣው አልኩም እንጂ ባሻ ዝም ይላል እንዴ? አንተ ሰውዬ የህግ ሚስቴር አንተ የዛታጥርም ንውጡ ታሪክ ደስ አይልም ነው የሰው የሰማንያ ሚስት ደስ አይልም ነው ባሻ ስማ፣ ያው እስራኤል ሰራሽ ቧንቧ ነው አለቀልሽ። ባሻ ተቀብለው ይንቀሉት አይደለም? አዎ ባሻ ምን ይጠብቃሉ? ግን እኔ የሚያሳዝነኝ የአንድ መንደር ሰው
በእናንተ የተነሳ ማለቁ ነው ወይኔ አይደል ወይኔ በእናንተ የተነሳ የዚህ መንደር ሂሮሺማና ናጋሳኪ ሞት ይሄ ነው ያው በእናንተ የተነሳ የዚህ መንደር ማናልከው ሂሮሺማና ናጋሳኪ አረጋለሁ እሱ ሞት ነው የሚያሳዝነኝ ብጨርስሻለሁ አንቺ ውሻው በሪሁን እሳት ወገን አያውቅምና ተቃሚ ያልካቸውን ጥቂት ቃጣሽሽ ባሻ ይቃጠል እንዲትቃት አይበልጥም አንድ ሱፍ ያለው ይቃጠል በቃ ይቃጠል ስራ ይቃጠል በሪሁን ልቀለው ወይ ባሻ ፊውዙ ነው ታዲያ እኔ አብሬ አስተኛው ከፊውዙ ውጭ ምን እነቅላለሁ ደከመ ሄዲ ግባ ደህና ደር በሪሁን እንደተባበርከኝ መድኃኒዓለም ይተባበርሽ ጥሩ ሰው ነህ አንተ ኢኒሼት አደረኩት አይደል ማነው ኢኒሼት ሄዲ ሲላት እሺ የላ ሁሉ እኔ እኮ የሴቶቹ ሁሉ የዚህ ሴት አሁን ምን ልበል አይ ልቤቱ ተሰጋረ ምን ወደ ነገሩ እኔ እኮ 15 ብር እኔ እኮ አርቲፊሻል እንዲሆኑ ዋናውን የዝማ ምን አባታቸው ደሆኑ ነበረ ሌባ አንተ ያ ሁሉ ማሚ ብስኑ ግጮት የሀገራችን ዘገምተኛ ባቡር ይግጮት ፍንዴክስ እንደኔ ጧባይ እንዳልልሽ ስለጃጀሽ ቅሪታ አካልሽን ማን ይሰበስብልሻል? ማን የጃጀው? እኔ እንደርሶ ለመሆን የሱ ፍትፍት የመሰለውን ሽበቴን ለማጥፋት ባጣ ባትሪ ድንጋይ ጨፍጨፍ መቀባት የሚያቅተው ይመሰለው? ባትሪ ድንጋይ መቀባት ችግር የለውም እኮ ሆኖም ግን ስለጃጀሽ አስተሳሰብሽ አልሰራ ሲላቸው ጭንቅላትሽን እንዳይነክሱት ግን እፈራለሁ። አይሞትም ቢ ዛሬ ደግሞ የሚያረጋውትን ያሳጣሁት ማን ነው እንዴ አንቺ? እኔ አዎ ልንገርሽ አይደለም ጅቡቲ ለ100 ዓመት ትሰጥ ሲባል ከቁጥር በኋላ ዜሮ ችግር የለውም ብለሽ ጅቡቲን እኮ ቁማር ያስበላሽን ጉደኛ ሴት እኮ ነሽ አንቺ። የእርሶንስ ማን ይንገሮት? እንደው 3 መንግስት ወይ ብለው ቀብረው አራተኛው ይሞታል ብለው በመጠባበቅ ያሉ ሬሳ ገናዥ እኮ ነው። አየሽ ግን መጃጀትሽ አእምሮሽ እንደማይሰራ አንዱ መረሻ እንጂ አልሞት። ያው እርሶ እኮ የሬሳ አበባ ይዘው አውሮፕላን ማረፊያ ስለሸኙት ብዬ ማንሽ ፍሬንድ ትንቀሳቀሽ አንቺ እኮ ዝም ብለው ከሰምሽ እኮ እኩያ ስለምመስል ልጀንጅነት ይኛለሽ። ረባካችሁ ስለመዳን አይሆንም የደም ነው ባካችሁ አይሆንም እንዳትያዛው ዝም ብለህ ደግፎ ሆነባችሁ እንደዚህ አይሰራም የደም ነው ቦምባርሌ ነው ሰብናለሁ እኔስ ግን ያሳዝናል ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግጬ ትልቁ ዶላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደኔ ሲመጣ ጊዜው ጨለማ ውድቅት ምን ትሰራለህ በዚህ ሰዓት አንተ ማነው ወደኔ የምትመጣው ብዬ ከአንዴም ሁለቴ ብጠይቀው መልስ ሳይሰጠኝ ይሮጣልና ከተከፈተው ቤቴ ገባና እውጭ አስቀረኝ በሩ ዘጋና ነገሩ ገርሞኝ ገብቶኝ ፖሊስ ለጠራ ጣቢያ የሄድኩኝ ታዲያ ስመለስ ከፖሊስ ጋር ያለኝ ንብረቴ አንድም ሳይቀር ዘርፎ ጠፋብኝ አደንዝዞኝ ከቤቴ ገብቶ ውጭ አድርጎኝ ዓርብ ዕለት ማታ ነው ሀገር